ጸጉራችሁን ከታጠባችሁ በኋላ በሁለት ወይም በሶስት ቀን ውስጥ ኃይለኛ ማሳከክ ያስቸግራችኋል። ነጭ ነጭ እየሆነ ይፈረፈራል፣ ልብስ ላይ ይራገፋል፣ ጸጉሩ ውስጥም ተሰግስጎ ያሳቅቃችኋል። ፈሳሽ ቅባቶች እየቀያየራችሁ ብትሞክሩም ለውጥ አታዩም። የተለያዩ በቤት ውስጥ የሚዘጋጁ ውህዶችንም ሞክራችኋል፣ ግን ምንም ለውጥ የለውም። ማሳከኩም መፈርፈሩም ተመልሶ ይመጣል። ይህ ከምታስቡት በላይ የብዙ ሰዎች ችግር ነው። በዚህ ቪዲዮ ፎረፎር የሚያስቸግራቸው ሰዎች ባለማወቅ የሚያደርጉትን ፎረፎር እንዲያባብስባቸው የሚያደርጉትን ሁለት ምክንያቶች እነግራችኋለሁ። ብዙ ቪዲዮዎች ይህንን በቤታችሁ አዘጋጅታችሁ ተቀቡ የሚሉ እያያችሁ ተራ በተራ ሞክራችሁ ለውጥ ከሌለው እንዲሁም ከፋርማሲ የሚገዙ የፎረፎር ሻምፖዎችን ገዝታችሁ እየተጠቀማችሁ አጥጋቢ ለውጥ ካላያችሁ ወይም ትንሽ ፋታ ሰጥቷችሁ ተመልሶ እየመጣ ከተቸገራችሁ ስለ ጸጉር ቆዳችሁ የማታውቁት ሁለት ነገር አለ ማለት ነው። በቪዲዮ መጨረሻ ደግሞ ፎረፎር የተቸገራችሁ ሰዎች የጸጉር እንክብካቤያችሁ ላይ ማድረግ ያለባችሁን 3 ጥንቃቄዎች እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉት። አንደኛው የማታውቁት ፎረፎርን የሚያመጣው እንደሚመስለን ድርቀት ሳይሆን የቅባት መብዛት ነው። ቆዳችን በተፈጥሮ የሚያመርተው ወዝ አለ፣ ድጋሚ ደግሞ እኛ የምንቀባውም ማለት ነው። ፎረፎርን የሚያመጣው ማላሴዚያ የሚባለው ፈንገስ የሁሉም ሰው ቆዳ ላይ የሚገኝ በዋነኛነት የሚመገበው ደግሞ በቆዳ ላይ ያለውን ቅባት ነው። አንዳንድ ሰው በተፈጥሮ ቆዳው ብዙ ወይም ከልክ በላይ ቅባት ያመርታል። ይህ ለማላሴዚያ ምቹ ሁኔታን ይፈጥራል። እሱን እየተመገበ እየተራባ ይበዛል። ሲበዛና ሲፈረፈር ደግሞ ድርቀት የሚመስል ባህሪ ስላለው ብዙ ሰዎች ቅባት ይቀቡበታል። ይሄ አንደኛው ስህተት ነው። ሁለተኛው የማታውቁት ደግሞ የቆዳ መፈርፈሩ ጋር አብሮ ከባድ ማሳከክ ካለ ቆዳ ሴንሲቲቭ ወይም በቀላሉ የሚቆጣ ተፈጥሮ አለው ማለት ነው። ቆዳውን የሚያስቆጣው የምናስነካው ነገሮች ናቸው። ከሱቅ የምንገዛቸው የተለያዩ ቅባቶችም ሊሆኑ ይችላሉ፣ ተፈጥሯዊ ውህዶችም ሊሆኑ ይችላሉ። አዎ ተፈጥሯዊ ውህዶችም ላይስማሙ ይችላሉ። ብዙ ሰው የሚያስበው ተፈጥሯዊ ነገሮች ሁሉ ጠቃሚ እንደሆኑ ነው ወይም ባይጠቅሙም እንደማይጎዱ ነው። ይህ ስህተት ነው። በቀላሉ የሚቆጣ ተፈጥሮ ያለው ቆዳ ምንም ነገር ባይነካው ይመረጣል። አንዳንድ ሰዎች በተፈጥሮ ቆዳቸው አስፈላጊውን ያህል ወዝ ብቻ ያመርታል፣ በቀላሉም አይቆጣም። የፈለጉትን አይነት ቅባቶች ቢቀቡ፣ የተለያዩ የጸጉር ፕሮዳክቶችን የራስ ቅላቸውን እያስነኩ ቢጠቀሙ ምንም ነገር አይሆንም። አንዳንድ ሰዎች ደግሞ በተቃራኒው ቆዳቸው ከሚያስፈልገው በላይ ወዝ ያመርታል፣ እንዲሁም ትንሽ ነገር ያስቆጣዋል። ይሄ የተፈጥሮ ጉዳይ ነው፣ መቀየር የሚቻልም ነገር አይደለም። መቀየር የምንችለው የምንንከባከብበትን መንገድ ነው። ስለዚህ ማወቅ ያለብን ነገር ፎረፎር ካለ ቆዳ በተፈጥሮ በጣም ቅባታማ እንደሆነና ትንሽ ነገር የሚያስቆጣው እንደሆነ ነው። ቆዳችን በተፈጥሮ የራሱ የሆነ ጤናውን የሚጠብቅበት መንገድ አለው። እኛ የምናደርግለት እንክብካቤ ያንን የሚያግዝ መሆን አለበት። እንክብካቤያችን ተፈጥሮን ያላገናዘበ ከሆነ ጭራሽ ጤናውን እንዳይጠብቅ መንገዱን እንዘጋበታለን። በዚህ መሰረት ፎረፎር ተመልሶ እንዳይመጣና እንዳይባባስ የሚያደርጉ በፎረፎር የተቸገራችሁ ሰዎች ማድረግ ያለባችሁን 3 ጥንቃቄዎች እነግራችኋለሁ። ሰብስክራይብ እያደረጋችሁ ተከታተሉ። አንደኛ፣ ሲያሳክካችሁና ስትታጠቡ በጥፍራችሁ ቆዳውን አለማከክ ነው። የላይኛው የቆዳ ክፍል በጥፍር ማከክ እንዲሁም ስትታጠቡ ረጅም ሰዓት ጫን ብሎ መፈተግ ይበልጥ እንዲቆጣና እንዲያፈከፍክ ያደርገዋል። ሊደማና ቁስለት ሊፈጥርም ይችላል። ይሄ አንዱ ቆዳ ጤናውን እንዳይጠብቅ የሚያደርግ ወይም የቆዳውን ጤና የሚያዛባ ምክንያት ነው። ሁለተኛው፣ የጸጉር አስተጣጠብ ላይ መውሰድ ያለብን ጥንቃቄ ነው። ጸጉራችንን ስንታጠብ አንደኛ የምንጠቀመው ሻምፖና ኮንዲሽነር ብዙ ኬሚካል የሌለው መሆን አለበት። ቢቻል ሰልፌቴን ፓራቤን ፍሪ የሚሉትን እየመረጥን መጠቀም አለብን። እነዚህ ኬሚካሎች ቆዳን የማስቆጣትና የማድረቅ ባህሪ ያላቸው። ቆዳ ሲደርቅ ደግሞ ወዝ በብዛት ያመርታል፣ ፈንገሱም ይበዛል ማለት ነው። ሁለተኛው፣ አስተጣጠብ ላይ ማድረግ ያለብን ጥንቃቄ ቆዳችንን ስናሸው ረጅም ሰዓት መሆን የለበትም። እንዲሁም ጫን ብለን ወይም በጥፍራችን መፈግፈግ የለብንም። ማድረግ ያለብን በመጀመሪያ ለብ ባለና ብዛት ባለው ውሃ ቆዳውንና ጸጉሩን ማራስ። ይሄ የሚጠቅመን ጸጉሩ ውስጥና ቆዳው ላይ ያለውን ነጭ ሆኖ የሚታየውን ፈንገስ፣ የሞቱ የቆዳ ሴሎችና ቆሻሻን ለማራስና ሻምፖ በቀላሉ እንዲያስወግደው ለማድረግ ነው። ሁለተኛ፣ ሻምፖ ቆዳው ላይ ማድረግና
ለ1 ደቂቃ ላልበለጠ ጊዜ ጣቶቻችንን ቀስ አድርገን ማሸት። ማለቃለቅና መድገም። ኮንዲሽነር ስንጠቀም ቆዳውን ሳይነካ ተጠንቅቀን ፀጉሩን ብቻ ማስነካትና አፍታተን ማለቃለቅ። ሶስተኛውና የመጨረሻው ጥንቃቄ ፎረፎርና ማሳከክ ያለባችሁ ሰዎች የራስ ቅል ቆዳችሁን ከሻምፖ ውጪ ምንም ነገር አታስነኩት። ተፈጥሯዊም ሆነ የታሸጉ ቅባቶችና የፀጉር መንከባከቢያዎች ቆዳችሁን አይንኩ። ምንም አይነት ነገር አትሞክሩ። ቆዳችሁ በቀላሉ የሚቆጣ ስለሆነ በዚህ ላይ ከበቂ በላይ ወዝ ራሱ እያመረተ ስለሆነ ፋታ ስጡት፣ አትመራመሩበት። ቅባት፣ ቂቤ፣ አቮካዶ እና የመሳሰሉ ውህዶችን አታድርጉበት። እስካሁን በነገርኳችሁ መንገዶች ፀጉራችሁን መያዝ ስትጀምሩ በመጀመሪያ ብዙ ለውጥ ላታዩ ትችላላችሁ። የተባባሰም ሁሉ ሊመስል ይችላል። ምክንያቱም ቆዳን ወደ ተፈጥሯዊ ራሱን የመጠበቅ ሁኔታ የመመለስ ሂደት ስለሆነ ነው። በተለይ ስትታጠቡ ረጅም ሰዓት ማሸት፣ በጥፍራችሁ መፈቅፈቅ ያስለመዳችሁ ሰዎች በቀላሉ 1 ደቂቃ ላልሞላ ጊዜ አሽታችሁ ጫን ሳትሉ አሽታችሁ በምታለቀልቁት ጊዜ ቆዳው ላይ የነበረው ፈንገስ እያፈከፈከ ፀጉር ውስጥ የመሰግሰግና ነጭ ሆኖ የመታየት ነገር ሊኖረው ይችላል። ይሄ ግን በሁለተኛው በሶስተኛው ዙር በዚሁ መንገድ ስትታጠቡ እየተሻሻለ ይሄዳል። ከጊዜ በኋላም ቆዳው ጤናው ሲመለስ ማፈክፈክ፣ መቆጣትና ማሳከኩ እየቀነሰ ሲሄድ ከቆዳው ላይ የተነሳ ፀጉር ውስጥ የሚሰገሰገውም ነጭ ነገር እየቀነሰ ስለሚሄድ በዚህ መንገድ መንከባከባችሁን ቀጥሉ። ሌላው ነገር ፎረፎር ሕክምና አያስፈልገውም የሚል መልእክት የለውም ይሄ ቪዲዮ። መታከም የምትፈልጉ የቆዳ ሐኪም ጋር መቅረብ የምትፈልጉ ሰዎች ወደ ኋላ እንዳትሉ። ታከማችሁም የታዘዘላችሁ መድኃኒት ያላችሁ ሰዎች እሱንም እየተከታተላችሁ በዚህ መንገድ ፀጉራችሁን መንከባከብ ትችላላችሁ። ለሁላችሁም የሚሆን ምክሮች ናቸው። ሕክምና ማድረግ የምትፈልጉም የማትፈልጉም ታከማችሁ መድኃኒት የታዘዘላችሁም ሰዎች ሁላችሁም በዚህ መንገድ ፀጉራችሁን ብትንከባከቡ ጥሩ ለውጥ ታዩበታላችሁ ማለት ነው። እንደነዚህ አይነት በየቀኑ የምትጠቀሙባቸውን የጤና ምክሮች ለማግኘት ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮአችንን ላይክ እና ሼር አድርጉ።